ስርዓተ ዘሰሙነ ሕማማት። ሰሙነ ሕማማት ማለት ሰመነ ማለት ሳምንት አደረገ ማለት ነው። ይኸውም ከዕለተ ሆሳዕና ሰርክ እስከ ትንሣኤ ሌሊት ያለውን ጊዜና ቀናት የሚያመለክት ነው። ሐመ ማለት ታመመ ማለት ሲሆን ይህም የሰው ዘር ሁሉ ከዲያብሎስ ባርነት ነፃ ለመውጣት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በፈቃዱ የተቀበላቸው ጽዋተ መከራዎችን የሚያሳስብ ነው። የሰሙነ ሕማማት ዕለታት የዓመተ ኩነኔ ወይም የዓመተ ፍዳ ምሳሌዎች ናቸው። ክርስቲያኖች የክርስቶስን ውለታ እያሰቡ እጅግ የሚያዝኑበት፣ የሚያለቅሱበት፣ የሚሰግዱበት፣ ቤት ንብረታቸውን ትተው ከሌላው ቀናትና ጊዜያት በተለየ መልኩ አምላካቸውን የሚማጸኑበት፣ ጠዋት ማታ አምላካቸውን ደጅ የሚጠኑበት፣ ኃጢአታቸውን በቤተ ክርስቲያን አደባባይ ለካህኑ የሚናዘዙበት በአንድ ዓመት ጊዜ ብቻ የሚገኝ ሳምንት ነው። መስቀል እንደማይሳለሙት ሁሉ መጨባበጥ፣ መሳሳምና የትከሻ ሰላምታ መለዋወጥ አይፈጽሙም። ሰላምታ የማንለዋወጥበት ምክንያት አይሁድ ጌታን ለመስቀል ሰኞና ማክሰኞ መከሩ፣ አልሰመረላቸውም። ምክራቸው የተፈጸመው ረቡዕ ነው። ስለዚህ አይሁድ እያንሾካሸኩ እንስቀለው፣ እንግደለው ብለው ይማከሩ ነበር። ይህን ለማስታወስ ሰላምታ አንለዋወጥም፣ መስቀልም አንሳለምም። ሳምንቱ የክፋት ምክር የተመከረበት እንጂ የፍቅርና የደስታ ሰላምታ የሚታይ ባለመሆኑ ይህንን በማሰብ ሰላምታ አንለዋወጥም። ይሁዳ ጌታ በጠላቶቹ ለማስያዝ እኔ የምሰማው እርሱ ነው ያዙት ብሎ በሰላምታው ምልክት ሰጣቸው። ይህ ሰላምታ አምሃ ቅድስት አይደለም፣ ተንኮል የተሞላበት እንጂ። የዲያብሎስ ሰላምታ ተመሳሳይ ነው። ሔዋንን ሰላም ለኪ ብሎ ያታለላት የዲያብሎስና የይሁዳ ሰላምታ ሰይጣናዊ ነው። ስለዚህ ይህንን ወቅትና ሁኔታ ለማሰብ በሰሙነ ሕማማት ሰላምታ ልውውጥ የለም። ዛሬ እየተስተዋለ ያለው ይህ ሰላምታ ለመለዋወጥ ሁኔታ ስርወ መሰረቱ ይህ ነው። ከጥንት ጀምሮ እዚሁ ትውልድ ላይ ደርሷል። በሳምንቱ ሥርዓተ ፍትሐት አይደረግም። ይኸውም ይህ ሳምንት ከሞት ወደ ሕይወት የተሸጋገረበት፣ ከጨለማ ወደ ብርሃን የተጓዘበት የመሸጋገሪያ ወራት ምሳሌ በመሆኑ ነው። ከዕለተ ምጽአት መላእክት የመለከትን ድምፅ እንደሚያሰሙ የዳግም ምጽአትን ዕለት በማሰብ ምዕመናን ጥሪውን ሰምተው ከዚያም አስቀድመው የበዓሉ ታዳሚዎች መሆናቸውን ለማጠያየቅ በዚህ ሳምንት ዲያቆኑ ቃጭሉን እያቃጨለ ምዕመናንን ያሳስባል። በዚህ ሕማማት ሳምንት የስግደት የጸሎትና የጾም ሥርዓታቸውን የሚከተሉት ናቸው። ስግደት በሰሙነ ሕማማት 41 ጊዜ ኪርያላይሶን፣ 12 ጊዜ አቡነ ዘበሰማያት እየተዜመ እጅግ አብዝቶ ይሰገዳል። ይህም ክርስቶስ ስለ እኛ በደልና ኃጢአት በሰዎች ተይዞ የተቀበለውን መከራና ስቃይ ለማሰብ ነው። ክርስቶስ ለእኛ ፍቅሩን አንዴ ሞቶ ገልጾልናል። እኛ ግን ስለ በደላችን በፍርድ ሰዓት በግራ እንዳንቆም አብዝተን ንስሐ በመግባት ሥጋችንን እናደክማለን። ጸሎት በሰሙነ ሕማማት ከ24 ሰዓት ውስጥ 10 የጸሎትና የንባብ ሰዓታት ይገኛሉ። እነዚህም ከጠዋቱ 1 ሰዓት፣ 3 ሰዓት፣ 6 ሰዓት፣ 9 ሰዓት፣ 11 ሰዓት እንዲሁም ከምሽቱ 1 ሰዓት፣ 3 ሰዓት፣ 6 ሰዓት፣ 9 ሰዓት፣ 11 ሰዓት ናቸው። በእነዚህም ሰዓታት የጌታችን ስቃይን ለማዘከር መዝሙረ ዳዊትና ግብረ ሕማማት ድርሳነ ማህያዊ አብዝተው ይጸለያሉ። ይህ በቤተ ክርስቲያናችን ውስጥ የሚደረግ የጸሎት ሥርዓት ሲሆን ምዕመናን ተገኝተው ጸሎቱን ተካፋይ ይሆናሉ። የግል ጸሎታቸውን ከመዝሙረ ዳዊት፣ ከውዳሴ ማርያምና ከውዳሴ አምላክ፣ ከሰይፈ ሥላሴና ሰይፈ መለኮት ሲሆን መልክዓ መልክና ድርሳናት እንዲሁም ተአምራት በሕማማት ሳምንት ባሉ ቀናት ውስጥ አይጸለዩም። ጾም በሰሙነ ሕማማት ብዙ አዝማደ መባልዕት
አዘውትረን የምንመገባቸው ምግቦች አይበሉም። ይልቁንስ በመራብ፣ በመጠማት፣ በመስገድ፣ በመጸለይ፣ በመጾም በየሰዓቱ የጌታችንን የአምላካችን የኢየሱስ ክርስቶስን መከራውን፣ ሕማሙን፣ ግርፋቱን፣ ድካሙን በማሰብ ይዋላል እንጂ በዚህ ሳምንት እስከ ምሽት 1 ሰዓት እንድንጾም ይኸውም ቆሎ፣ ዳቦ፣ ውሃና ጨው ብቻ እንደታዘዙ በግብረ ሕማማት ላይ ተጽፎ ይገኛል። በሰሞነ ሕማማት የሚጸለዩና የማይጸለዩ የጸሎት መጻሕፍት አሉ። የማይጸለዩ በሰሞነ ሕማማት የማይደገሙ የጸሎት መጻሕፍት ድርሳናት፣ ገድላት፣ መልክዓ መልክ፣ የሚጸለዩት ደግሞ ውዳሴ ማርያም፣ መዝሙረ ዳዊት በብዛት ከወትሮ በተለየ ቢያንስ በየየዕለቱ ሙሉውን ሰይፈ መለኮት፣ ሰይፈ ሥላሴ፣ ውዳሴ አምላክ፣ ድርሳነ ማህያዊ የጌታችን ሕማሙንና እንግልቱን ያደረጋቸውን ተአምራት፣ አርኬ መልክዓ ማህያዊ አንድ ላይ የየዕለቱ አለው። ለማርያም የእመቤታችን ለቅሶ ሐዘን የጸሎት መጽሐፍቶች ያለን በርትተን እንጸልይባቸው። ያልገዛን በዚሁ አጋጣሚ በተለይ ድርሳነ ማህያዊ ለማርያምን ገዝተን የጌታችንን የእመቤታችንን ስቃይ፣ እንግልት፣ ሐዘን እንካፈል፣ በረከት እናግኝ። ለሀገራችን፣ ለዓለም ሰላም፣ ለቤተ ክርስቲያናችን ፍቅር፣ አንድነት ተግተን እንጸልይ። ውድ የቁም ነገር ሚዲያ ቤተሰቦች ለመላው የኦርቶዶክስ ተዋሕዶ እምነት ተከታዮች በሙሉ እንኳን ለሰሞነ ሕማማት ቀን በሰላም አደረሳችሁ እያልን ሰሞነ ሕማማት ክርስቶስን እያሰባችሁ አምላካችሁን እያሰባችሁ የምትጸልዩበት የምትሰግዱበት ለሀገራችሁ ለኢትዮጵያ ሰላም የምትመኙበት ጊዜ እንዲሆን ተመኘን። ቸር ዋሉ።